እንደምናመሻችሁ በመጀመሪያም ዋና ዜናዎቹ በቤንሻንጉል ጉሙዝ ክልል ከአመራር ችግርና ከጸረ ሕዝብ አካላት ጋር ግንኙነት አላቸው በሚል የተጠረጠሩ 3 ከፍተኛ ባለስልጣናት በቁጥጥር ስር መዋላቸውን የክልሉ ገዢ ብልጽግና ፓርቲ ጽሕፈት ቤት ኃላፊ ለዶይቼ ቬለ አረጋገጡ። የአፍሪቃ ህብረትና የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኞች ኢትዮጵያ ውስጥ የሚካሄደው ጦርነት እንዲቆም ግፊት ማድረጋቸው መቀጠሉ ተገለጸ። ከፍተኛ ዲፕሎማቶቹ ለዚሁ ተግባር ዛሬ ወደ ኢትዮጵያ መመለሳቸውን የውጭ ጉዳይ ሚኒስቴርን ጠቅሶ አዣንስ ፍራንስ ፕሬስ ከአዲስ አበባ ዘግቧል። በኢትዮጵያ ሰሜናዊ ክፍል የሚካሄደው ጦርነት በሀገሪቱ የመጠባበቂያ የደም ክምችት እጥረቱን እንዳባባሰው ተነገረ። የጤና ሚኒስቴር ደም የማሰባሰብ ዘመቻ የጀመረ ሲሆን በዛሬው ዕለት ሐዋሳ ላይ ህብረተሰቡ ሲለግስ ውሏል። ሱዳን ውስጥ የተቃውሞ ሰልፉ ቀጥሏል። ትናንት በተካሄደው መፈንቅለ መንግስቱን የተቃወመ ሰልፍ በጸጥታ ኃይሎች ቢያንስ 15ቱ መገደላቸውን ተከትሎ ዛሬም ዋና ከተማ ካርቱም ጎዳናዎች ላይ ግጭቱ መባባሱን ዘገባዎች ያመለክታሉ። ዜናው በዝርዝር በቤንሻንጉል ጉሙዝ ክልል ከአመራር ችግርና ከጸረ ሕዝብ አካላት ጋር ግንኙነት አላቸው ተብለው የተጠረጠሩ 3 ከፍተኛ ባለስልጣናት ሰሞኑን በቁጥጥር ስር መዋላቸውን የክልሉ መንግስት አስታወቀ። የክልሉ ገዢ ብልጽግና ፓርቲ ጽሕፈት ቤት ኃላፊ አቶ ይስሐቅ አብዱር ቃድር ለዶይቼ ቬለ እንደተናገሩት የቤንሻንጉል ክልል ጸረ ሽምቅ አዛዥ ተቋሙን በአግባቡ አልመሩም፣ ሰላም ለማምጣት አልቻሉም፣ የአመራር ድክመት አለባቸው ተብለው ከኃላፊነት ተነስተዋል። ሆኖም አካባቢው ላለመረጋጋቱ እጃቸው አለበት ወይም የለበትም የሚለው ምርመራ እየተደረገበት መሆኑንም ገልጸዋል። አጠቃላይ የክልሉ የጸረ ሽምቅ አዛዥ ነበር። ከጸጥታ ስራዎች ጋር ተያይዞ በክልላችን ውስጥ የነበረው አጠቃላይ 2 ዓመት በላይ የቆየው የጸጥታ ጉዳይ እስካሁን መፍትሄ አለማግኘቱ አንዱ የአመራር ችግር ነው። አመራሩ በአግባቡ አልተመራም። በትክክል የኦፕሬሽን ስራ ከመስራት ጋር ተያይዞ መውሰድ የሚገባ እርምጃ ከመውሰድ ጋር ተያይዞ በአግባቡ ተቋሙን አልመራም ከመሆኑና አጠቃላይ እንዲያዝ ተደረገው እሱስ ከጸጥታው ጋር እጅ ያለበት ወይስ የለበት የሚለው ነገር በምርመራ ሂደት ተጠያቂ ላይ ስላለ ያው ኦፊሻል የምናደርገው ተጨባጭ የሆነ መረጃ በእጃችን ስላልገባ ተቋሙ ግን እንደ ተቋም በአግባቡ ከመምራት ጋር ተያይዞ ውጤታማ አለመሆን ጋር ተያይዞ ይሄ ራሱ ተጠያቂነት ስላለበት ሰው መጠየቅ አለበት ከሚል አንግል ከኃላፊነት ተነስቶ እንዲጠየቅ የተደረገበት ሁኔታ ነው ያለው። የመተከል ዞን የመንግስት የኮሚኒኬሽን ጉዳዮች ኃላፊና የግልገል በለስ ከንቲባም ከጸረ ሰላም ኃይሎች ጋር ግንኙነት ሊኖራቸው እንደሚችል በመጠርጠራቸው በቁጥጥር ስር መዋላቸውንም አቶ ይስሐቅ አመልክተዋል። ከተጠርጣሪዎቹ መኖሪያ ቤትም ህገወጥ የጦር መሳሪያ ሳይገኝ እንዳልቀረ በመግለጽም ይህም በምርመራ የሚጣራ እንደሚሆን አስረድተዋል። ግልገል በለስ ከተማ ከንቲባና የመተከል ዞን መንግስት ኮሚኒኬሽን ኃላፊ ናቸው በህግ ቁጥጥር ስር የዋሉት። እነዚህ 2 አመራሮችም አጠቃላይ የመተከል ዞን የኮማንድ ፖስት የሚመራ ዞን ስለሆነ በዞኑ የኮማንድ ፖስት ውሳኔ ነው እያዙ የተደረገው። 2 አመራሮች በተለያየ ምክንያት ከጸጥታ ጋር ተያይዘው ችግር ያለባቸው ናቸው ተብሎ ነው ኮማንድ ፖስቱ የያዘው። አንዳንዶቹ በተጨባጭ የተገኘው በእጃቸው ምንድነው ያለው ምንድነው ያጠፉት የሚለው ነገር የምርመራ ቡድኑ ስራ እየሰራበት ሁኔታ ነው ያለው። እነዚህ 2 አመራሮች በመተከል ዞን ከንቲባውና ግልገል በለስ ከተማ ከንቲባውና የመተከል ዞን ኮሚኒኬሽን ኃላፊው የተያዙበትና 3 አመራሮች አሁን ቁጥጥር ስር ውለዋል ማለት ነው። ትክክል ነው። ከክልሉ ሰላም መደፍረስ ጋር በተያያዘ ቀደም ሲልም የሚጠረጠሩ ኃላፊዎች ጉዳይ ሲጣራ መቆየቱን ማስታወሳቸውንም አለምነው መኮንን ከባህር ዳር በላከው ዜና ጠቅሷል። የአፍሪቃ ህብረትና የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኞች ኢትዮጵያ ውስጥ የሚካሄደው ጦርነት እንዲቆም ግፊት ማድረጋቸው መቀጠሉን አዣንስ ፍራንስ ፕሬስ ገለጸ። ከፍተኛ ዲፕሎማቶቹ ለተኩስ አቁሙ ተጨማሪ ግፊት ለማድረግ ዛሬ ወደ ኢትዮጵያ መመለሳቸውን የውጭ ጉዳይ ሚኒስቴርን ጠቅሶ የዜና ምንጩ ከአዲስ አበባ ዘግቧል። የአፍሪቃ ህብረት ልዩ ልዑክ የቀድሞ የናይጄሪያ ፕሬዚደንት ኦሉሴጉን ኦባሳንጆና የአሜሪካው ልዑክ ጄፈሪ ፌልትማን ኢትዮጵያ መግባታቸውን የውጭ ጉዳይ ቃል አቀባይ አምባሳደር ዲና ሙፍቲ መናገራቸውንም ዘገባው አመልክቷል። ሁለቱም ልዑካን ከሳምንት በፊት በመንግስትና በህወሀት ኃይሎች መካከል ስምምነት እንዲደረስ ለማመቻቸት ኢትዮጵያ ሄደው ነበር። የዜና ወኪሉ የህወሀት ምንጩን ጠቅሶ እንደዘገበው ኦባሳንጆ በዚህ ሳምንትም በድጋሚ ወደ መቀሌ ሊጓዙ ይችላሉ። አምባሳደር ዲና ዛሬ ለጋዜጠኞች በሰጡት ሳምንታዊ መግለጫ ኦባሳንጆ በተለያዩ ወገኖች መካከል እውነታውን ፍለጋ በመመላለስ ላይ መሆናቸውን መግለጻቸውንም ጠቅሷል። ምርመራቸውን ሲያጠናቅቁ ምክረ ሀሳብ ሊያቀርቡ እንደሚችሉ
ያ ግን ለጊዜው እንደማይታወቅ ማመልከታቸውን ፌልትማንን በተመለከተም ሁኔታው ተመሳሳይ መሆኑን አምባሳደር ዲና መግለጻቸውን አክሎ ዘግቧል። በኢትዮጵያ ሰሜናዊ ክፍል የሚካሄደው ጦርነት በሀገሪቱ የመጠባበቂያ የደም ክምችት እጥረቱን እንዳባባሰው ተነገረ። በዚህ ምክንያት የጤና ሚኒስቴር እጥረቱን ለማስወገድ ያስችላል ያለውን የደም ማሰባሰብ ዘመቻ በመላ ሀገሪቱ በማድረግ ላይ ነው። በዛሬው ዕለትም የሐዋሳ ከተማ ነዋሪዎች ከማለዳ ጀምሮ በከተማይቱ ጎዳናዎች በተዘጋጁ ጊዜያዊ ማዕከላት በመገኘት ደማቸውን ሲለግሱ መዋላቸውን በስፍራው የተገኘው የሐዋሳ ወኪላችን ሸዋንግዛው ወጋየው ዘግቧል። የከተማው ማህበረሰብ ለቀረበው ጥሪ በጎ ምላሽ እየሰጠ እንደሚገኝ የገለጹት የሐዋሳ ደም ባንክ አስተባባሪ አቶ ተሻለ አበራ የደም ልገሳ በወቅታዊ የአደጋ ሁኔታዎች ብቻ ሳይወሰን እንደ ባህል ከተወሰደ አሁን ያለው እጥረት ሊቀረፍ ይችላል ብለዋል። ማናችንም ዙሪያችን በአደጋ የተከበበ ነው። አናቀው ከዚህ ስንወጣ ለሌላ ሰው ነው ለግሳለን የምንለው፣ ስንወጣ ደግሞ ለእኛም ሊሆን ይችላል። ስለዚህ በዚህ አመለካከት በዚህ አስተሳሰብ ማህበረሰቡ ወደፊት ጠንከር አድርጎ ባህል አድርጎ መቀጠል አለበትና የደም እጥረቱ ይቀረፋል። አመለካከቱ ከተወገደ ባህል ካደረገው ችግሩ እጥረቱ ይቀረፋል ብዬ አምናለሁ። የጤና ሚኒስትሯ ዶክተር ሊያ ታደሰ ከትናንት በስቲያ በአዲስ አበባ ደም በለገሱበት ወቅት በመላ ሀገሪቱ የሚገኙ ዜጎች በየአካባቢያቸው ደም በመለገስ እንዲረባረቡ ጥሪ አቅርበዋል። አድማጮች የምትከታተሉት የዶይቼ ቬለ ዲ.ደብሊውን ዜና ነው። ሱዳን ውስጥ የተቃውሞ ሰልፉ ቀጥሏል። ትናንት በተካሄደው መፈንቅለ መንግስቱን የተቃወመ ሰልፍ በጸጥታ ኃይሎች ቢያንስ 15ቱ መገደላቸውን ተከትሎ ዛሬም ዋና ከተማ ካርቱም ጎዳናዎች ላይ ግጭቱ መባባሱን ዘገባዎች ያመለክታሉ። የጸጥታ ኃይሎች መንገድ በመዝጋት ለተቃውሞ የወጡ ዜጎች ላይ አስለቃሽ ጭስ መተኮሳቸውን እማኞች ገልጸዋል። በርካታ ፖሊሶችም ሰልፈኞች ሌሊቱም በሙሉ ተቃውሞ ሲያሰሙበት ባደሩበት በዋና ከተማ ካርቱም ሰሜናዊ ክፍል መሰማራታቸውንም ለአዣንስ ፍራንስ ፕሬስ አመልክተዋል። ትናንት ሰልፈኞቹ የተገደሉት የጸጥታ ኃይሎች ሰልፉን ለመበተን በተጠቀሙት ከመጠን ያለፈ የኃይል እርምጃ መሆኑን ተቃውሞውን ከሚያስተባብሩት የሱዳን የሙያ ማህበራት አንዱ ባወጣው መግለጫ ማሳወቁን የጀርመን የዜና ወኪል ዲፒኤ አስታውቋል። የሰልፉ አስተባባሪዎች የጸጥታ ኃይሎች ተቃውሞን ለመበተን ጥይትና አስለቃሽ ጋዝ ተጠቅመዋል ሲሉም ከሰዋል። ክሱን ያስተባበለው የሱዳን ፖሊስ በበኩሉ በአመፁ 89 አባላቱና 30 ሲቪሎች መጎዳታቸውን ገልጿል። ይህ በእንዲህ እንዳለም የሱዳን ፍርድ ቤት የኢንተርኔት አገልግሎት በሀገሪቱ ስራው ዳግም እስኪጀመር የ3 ቴሌኮሙኒኬሽን ኩባንያዎች ኃላፊዎች እንዲታሰሩ ትዕዛዝ አስተላልፏል። ሮይተርስ እንደዘገበው መፈንቅለ መንግስት ከተካሄደበት ካለፈው ወር ወዲህ በሀገሪቱ ኢንተርኔት በመቋረጡ የሕግ ባለሙያዎች በኩባንያዎቹ ላይ ክስ መመስረታቸውን ከከሳሾቹ መረጃ አግኝቷል። ኒጀር ውስጥ በሁለት አካባቢዎች በደረሰ የሽብር ጥቃት ቢያንስ 25 ሰዎች መገደላቸው ተነገረ። የኒጀር የሀገር ውስጥ ሚኒስትር አልካሸር አልሃ እንደተናገሩት ትናንት ነው በከፍተኛ ሁኔታ የታጠቁ ኃይሎች በምዕራብ የሀገሪቱ ክፍል በሚገኙት ተባራምና ባኮራት በተባሉ ከተሞች ጥቃቱን ያደረሱት። ባለስልጣኑ አክለውም ከማሊ ድንበር ብዙ አይርቅም ባሉት አካባቢ በጥቃቱ የጤና ማዕከልና የከተማው ማዘጋጃ ቤትን ጨምሮ በርካታ ህንፃዎች መቃጠላቸውንም ገልጸዋል። በርካታ ታጣቂ ቡድኖች በኒጀርና በሳህል አካባቢ ሌሎች ሀገራት እንደሚንቀሳቀሱ የጀርመን የዜና ወኪል ዲፒኤ በዘገባው ጠቅሷል። 23 ሚሊዮን ህዝብ ባለባት ኒጀር በተለይ ከማሊ በሚጎራበቱ አካባቢዎቿ ተደጋጋሚ ከባድ ጥቃት እንደሚደርስም አመልክቷል። የፖላንድ ጦር ኃይል ከቤላሩስ ድንበር ጥሰው ወደ ሀገሪቱ በሌሊት የገቡ 100 ስደተኞችን ማሰሩን አመለከተ። ስደተኞቹ ድንበሩን ለመሻገራቸው ድርጊቱን መርቷል በማለትም የቤላሩስን ጦር ኃይል ከሷል። ድርጊቱ የተፈጸመው ሚንስክ ከፖላንድና ሌሎች የአውሮፓ ህብረት አባል ሀገራት ጋር በድንበሯ በኩል በተፈጠረው የህገ ወጥ ስደተኞች መበራከት የገባችበትን ውዝግብ ለማብረድ እስከ 300 የሚገመቱ የኢራቅ ተሰዳጆችን ወደ ሀገራቸው ለመመለስ ስትዘጋጅ መሆኑ ተነግሯል። በሺዎች የሚገመቱ በአብዛኛው ከመካከለኛው ምስራቅ የመጡ መሆናቸው የተነገረው ተሰዳጆች በቤላሩስና ፖላንድ ድንበር አካባቢ መከማቸታቸው እየተገለጸ ነው።
የአውሮፓ ህብረት ለስደተኞቹ መበራከት እጁ አለበት በሚል የቤላሩስን መንግስት ይከሳል። ክሱን ውድቅ ያደረጉት ቤላሩስና ዋነኛ አጋሯ ሩሲያ በበኩላቸው ህብረቱ ጥገኝነት የሚፈልጉትን ስደተኞች አልተቀበለም በሚል ይተቻሉ። ይህ ዶቼ ቬለ ነው። ከዶቼ ቬለ የዓለም ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ እንሆ። በቤንሻንጉል ጉሙዝ ክልል ከአመራር ችግርና ከጸረ ህዝብ አካላት ጋር ግንኙነት አላቸው በሚል የተጠረጠሩ 3 ከፍተኛ ባለስልጣናት በቁጥጥር ስር መዋላቸውን የክልሉ ገዢ ብልጽግና ፓርቲ ጽህፈት ቤት ኃላፊ ለዶቼ ቬለ አረጋገጡ። የአፍሪቃ ህብረትና የዩናይትድ ስቴትስ የአፍሪቃ ቀንድ ልዩ መልእክተኞች ኢትዮጵያ ውስጥ የሚካሄደው ጦርነት እንዲቆም ግፊት ማድረጋቸውን መቀጠሉ ተገለጸ። ከፍተኛ ዲፕሎማቶቹ ለዚሁ ተግባር ዛሬ ወደ ኢትዮጵያ መመለሳቸውን የውጭ ጉዳይ ሚኒስቴርን ጠቅሶ አዣንስ ፍራንስ ፕሬስ ከአዲስ አበባ ዘግቧል። በኢትዮጵያ ሰሜናዊ ክፍል የሚካሄደው ጦርነት በሀገሪቱ የመጠባበቂያ የደም ክምችት እጥረቱን እንዳባባሰው ተነገረ። ሱዳን ውስጥ የተቃውሞ ሰልፉ ቀጥሏል። ዜናው በዚሁ አበቃ።